የጋዜጠኛው ሐሰተኛ መረጃ ተጋልጧል። ጋዜጠኛ ሶፎንያስ በአዳማ ከተማ የዝርፊያ ወንጀል እንደተፈጸመበት ያጋራው መረጃ በሕግ ሊያስጠይቀው መሆኑም ተሰምቷል። የተፈጸመበት ዝርፊያ ሳይሆን በአጸያፊ ተግባር ውስጥ መሆኑ ከታወቀ በኋላም ከስራ እንዲታገድ ሆኗል። በሌላ መረጃ ቲክቶከሮቹ መታሰራቸው ታውቋል። በቲክቶክ ክሬቲቭ አዋርድ ላይ አነጋጋሪ አልባሳትን ለብሰው የተገኙ ቲክቶከሮች በሕግ ቁጥጥር ስር እንደዋሉ ሲነገር ክስ እንደተመሰረተባቸውም ተገልጿል። ለመሆኑ ጋዜጠኛውን ከስራ ያሳገደው አጸያፊ ተግባርና ሐሰተኛ መረጃ ምንድን ነው? የቲክቶከሮቹ እጣ ፈንታስ ምን ሆነ? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ ህዝቡን በእጅጉ ስላስደነገጠው የጋዜጠኛ ሶፎንያስ ጉዳይና የቲክቶከሮቹን እስር አስመልክቶ የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ከከባድ ዝርፊያና ድብደባ አመለጥኩ ሲል ጋዜጠኛ ሶፎንያስ ዋሲሁን ያጋራው መረጃ ውሸት እንደሆነ ተደረሰበት። አንድ ወዳጄ ከሀገረ እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብን አገኘሁት። ሰላምታ ተለዋወጥን። ላፕቶፑን ሰጠኝና ወደ መናኸሪያ ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሂድ ብሎኝ ተከትየው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቅስፈት ከአጠገቤ ተሰወረብኝ። በኋላ ማንነታቸውን የማላውቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዙት። ደነገጥኩ፣ ወደቅኩ። እረ የሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩ። ወደ ዋናው አስፓልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላ አስፓልቱ ላይ እንደደረስኩኝ ባገኘሁት ሚኒባስ ታክሲ ውስጥ ገብቼ እግሬ አውጭኝ አልኩ። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያው ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና አስይዞኝ መንገዴን ጀምሬያለሁ። የገረመኝ ግን የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው በማለት ስለደረሰበት ድብደባና ዝርፊያ ካጋራ በኋላ ጉዳዩ የስርቆት ሳይሆን እጅግ አጸያፊና አሳዛኝ ተግባር ውስጥ መሆኑን በተረዱ ሰዎች የደረሰበት የቅጣት ድብደባ መሆኑ ከተሰማ በኋላ በፌስቡክ አጋርቶት የነበረውን መረጃ ማጥፋቱ ታውቋል። ይህም እውነት ከተሰማ በኋላ ከስራ እንዲታገድ መደረጉ ሲሰማ በፈጸመው ስም ማጥፋት ወንጀልም ሊከሰስ እንደሆነ ታውቋል። ጋዜጠኛው በሐሰተኛ ዘገባ ተወንጅሏል። በአዳማ ከተማ ስም የማጥፋት ክስም ሊመሰረትበት እንደሆነ ተገልጿል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳው አንድ ጋዜጠኛ በአዳማ ከተማ ተዘረፍኩና ተደበደብኩ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎም በአዳማ ከተማ አስተዳደር በኩል በሕግ ሊጠየቅ መሆኑም ተሰምቷል። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡም ተችተዋል። የአዳማ ከተማ አስተዳደር ጋዜጠኛውን በሕግ እንዲጠየቅና የከተማዋን ስም በማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድም ጥያቄ ቀርቧል። መረጃዎች እንደሚያመላክቱት አጠቃላይ ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው ሐሰተኛ ዘገባ መስራቱንና የስሙን መነሳት ለማስቀረትም በፍጥነት እርምጃ መውሰዱን ያወቀ መሆኑን ጠቁሟል። ጋዜጠኛው በአዳማ ከተማ ነዋሪዎች ላይ ያሰራጨው ዘገባ የውሸት መሆኑም ተነግሯል። እንዲሁም የአዲስ አበባ ፖሊስ ይህንን ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጣራና ክትትል እንዲያደርግም ጥሪ ቀርቧል። ይህም በእንዲህ እንዳለ ከክሱ በተጨማሪም አሻም ዩቲዩብ እና ትርታ 97.6 ኤፍኤም የጋዜጠኛ ሶፎንያስ ዝግጅትን እንዲያቆሙ ተጠይቀዋል። የጋዜጠኛ ሶፎንያስ ዝግጅት በአስቸኳይ እንዲቋረጥ በአሻም ዩቲዩብ ላይ እና በትርታ 97.6 ኤፍኤም ላይ ጠንካራ ጥሪ ቀርቧል። ይህ ጥሪ የቀረበው ጋዜጠኛው በቅርቡ ከኢትዮጵያን ባህልና እሴት ውጭ በሆነ ተግባር ላይ በመወዘፉና ተግባሩን ለረጅም ጊዜ ሲያደርግ እንደቆየ የሚያሳይ መረጃ በመረጋገጡ ነው። ብዙ ኢትዮጵያን እነዚህ ሁለት ድርጅቶች የኢትዮጵያን ባህል የማይወክል ሰራተኛ በውስጣቸው አስቀምጠው ለማህበረሰቡ የፕሮግራም ይዘት እንዳያቀርቡ ስጋታቸውንም ገልጸዋል። በማህበራዊ ሚዲያ ላይ የቀረበው የቪዲዮ ማስረጃን ተከትሎም ድርጅቱ በአስቸኳይ ሁኔታውን እንዲመረምር ተጠይቋል። አሻም ዩቲዩብና ትርታ 97.6 ኤፍኤም በአስቸኳይ
በአስቸኳይ ህጋዊና አስተዳደራዊ እርምጃ እንዲወስዱ ብዙ ኢትዮጵያን በትህትናም ጠይቀዋል። ይህ ጉዳይ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኖም ቀጥሏል። ድርጅቶቹም እየቀረበ ያለውን አቤቱታና ተቃውሞ በመቀበል በቅርቡ በፍጥነት ውሳኔ ይሰጣሉ ተብሎ እየተጠበቀበት ባለበት አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረውን የስራ ውል ማቋረጡን ገልጿል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን ከስራ ማገዱን ዛሬ ህዳር 30 ቀን 2018 ዓ.ም በሰጠው መግለጫ አስታውቋል። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨውን ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃን ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበረም ገልጿል። ይሁን እንጂ ከህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻም ሚዲያ ይህን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል፣ ወግ፣ የማህበረሰቡን እሴትና ሃይማኖትን የሚያከብር ኤዲቶሪያል መርህ እንደሚከተልም አጽንኦት ሰጥቶ ገልጿል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙን እንደማይወክል አስታውቋል። በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ምክንያት የነበረውን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ መቋረጡን አስታውቋል። ወደ ሌላኛው መረጃችን ስናመራ ደግሞ ቲክቶከሮቹ መታሰራቸው ተሰምቷል። ከሰሞኑ በሚዲያ በተካሄደው ቲክቶክ አዋርድ ላይ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው የታዩ ግለሰቦች ላይ ምርመራ መጀመሩን የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። ፌዴራል ፖሊስ ከደቂቃዎች በፊት በይፋዊ የፌስቡክ ገጹ ላይ ባወጣው ጽሑፍም ሰሞኑን በአዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። ግለሰቦቹም ወንጌላዊት ግብረእንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ፌዴራል ፖሊስ አመላክቷል። አያይዞም ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልም አጽንኦት ሰጥቷል። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስናቸውን ወቅታዊ መረጃዎችን የያዘውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም